ሄሎ ቤተሰቦች፣ ዛሬ ማሳያችሁ የሚታደስ ቤት አለና እሱን እንዴት እንደምንሰራ በምን መልኩ እንደምንጀምር ነው። ቅድሚያ ያው ለደህንነታችን ሴፍቲ ፈርስት፣ ሄልሜት፣ ሴፍቲ ጫማ፣ አንጸባራቂ ጎግል ጎግል ወይ የዓይን መነጽር እንዲሁም የእጅ ጓንት ፕሮቫይድ ማድረግ አለብን ለሰራተኞቻችን። ሴፍቲ ኢሹ ኢትስ ክሪቲካል አወር ካምፓኒ። ይሄ የቆየ ቤት ነው ከተሰራ ሞር ዛን 30 years። ይህንን በአዲስ መልኩ ለማደስ ነው ውላችን። ከዚህ ጋር ያለዋል እንዴት ነው ማፍረስ ያለብን፣ በምን መልኩ ነው የምናፈርሰው የሚለውን የተወሰነ እስኪ ከኤክስፒሪየንስ ሼር ላድርጋችሁ ብዬ ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ መጀመሪያ የሚፈርሱትን በድሮይንጋችን መሰረት የሚፈርሱትን ፓርቲሽኖችን ምልክት እናደርጋለን። ኤክስ ምልክቶች የሚፈርሱ ናቸው። ኢዝሊ ለችዝበሮች ወይም ባለሙያዎች ይህን ምልክት እያዩ ያፈርሳሉ ማለት ነው። ወደ ውስጥ ስንገባ ቶታሊ የሚታደስ ቤት ነው። ወለሉ፣ ግድግዳው፣ ኦፕኒንጎቹ ይሰፋሉ። ቤቶቹ ፎር ኤግዛምፕል 6 ሩም አለ እዚህ ወደ 5 ተጠጋግቶ 5 ናቸው የሚሆኑ። ከስራ ከመጀመራችን በፊት መጀመሪያ ፊክስቸሮችን አንፊት እናደርጋለን። አለያይተን ለክሊንት ወይ ለአሰሪያችን ሃንድ ኦቨር ወይም እናስረክባለን። ይኸው ላይት ፊቲንግ ተፈተዋል፣ ሶኬቶችን ተፈተዋል። በርና መስኮት፣ በርም ዲስማንትል አድርገናል፣ አስረክበናል። የሚፈርሱትን ወሎችን ወይም የሚሰፉትን እና አዲስ ኦፕኒንጎችን ምልክት አድርገናል። ዙላዝ ወደ ሽንት ቤትም የድሮ ሽንት ቤት ነው፣ የቆየ ሽንት ቤት ነው። ይሄም ሁሉም ዲስማንትል ብለዋል። ፊቲንጎቹንም አለያይተን አስረክበናል። ደን ፎር ኢሹ ኤሌክትሪክ ስራ ከመጀመራችን በፊት ከፒክ ፖይንት ወይም ኮኔክትድ ከሆነበት ከኮሜርሻል ፖይንቱ ዲስኮኔክት አድርገናል ወይም አለያይተናል። ዊ አር ሴፍ። ሽንት ቤቶቹ እንደምታዩቸው በስነ ስርዓት ዲስማንትል ሆነዋል። ምክንያቱም ለአሴትስ ሊሸጡ የሚችሉ ናቸው። ሰልቫጅ ቫሊዩ we have to be take care of it እና በጥንቃቄ እንትን ብለናቸዋል። አሁን እንዴት ነው በርና መስኮት ዲስማንትል እያደረግን ነው። በምን መልኩ ነው ዲስማንትል እያደረግን ያለ ነው? together በርና መስኮቶቹ መጀመሪያ መስታወቶቹ ይነሳሉ። የተነሳ መስኮት በር ነው። ፊክስቸሮችን አድርገን በዚህ መልኩ ቆጥረን ፓክ አድርገን እናስረክባለን። አንድ በመሀል ላይ ስራችን በምናከናውንበት ጊዜ እንደዚህ ቀረብ ያረኩ ሼር አረጋችኋለሁ ወንድሞቼ። አገን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። Great respect and thank you. See you next.